እሷን ንግግር ትደገም ልብስ የስሜት ነጸብራቅ እንጂ የማንነት መገለጫ ሊሆን አይችልም። አሁን ያን ሰውዬ እንዴት ነው አሁን ማማ ከነማማ በማማለ በበበበለማማ ቶፑን ይገርማል። ፕሮግራም እየሰራው ነው። ውሸት ነው። ካርታን የሚጫወትበት ከጀርባው ስታየው ግን ካርታ ይጫወታል። ጌም ነው የሚጫወትበት። ትክክል ጌም ነው የሚጫወትበት። what the fuck ምናምን ይላል። ከዛ ዱላ ይጀመራል። ይቀበጡታል። ጠብጥበው ወይ ይቀበሉታል ወይ ደግሞ አምልጦ ይዞ ይሄዳል። እያለ የሚገርምህ ደላላ ሁሉ አላቸው። ቺኮችን የሚያመጣ ቺኮችን የሚያቀርብ ደላላ ሁሉ አላቸው። ኮዳቸው ምንድነው? ደላሎቹ በመላጣው ነው በምንድን ነው እስከሚባል ተሰፋል። በሚስተፋበት ሀገር ላይ ነው እንግዲህ የሴቶች ቀን እየተከበረ ያለውና ይሄንን አስተራጭ የሙሙሲልስ ነው ደግሞ ሳሌ ሙሙሉስ ወጣቱ ሴቶች ቀብራ ይሄ እንደነብሽ የ700 ብር ጋርመንት ሱሪ ይገዛ እሷን ተስር ያስጠብብባታል። ለዲሃ ጉሮሮ አስመስሉ የጠገበ ቦቴ ጫማ ያረግባታል። ሲኒከር በቃ ሱሪውን ዝቅ ያረጋል። ከሱ በላይ ወንደለም እንዲህ እንተበረራል። ያለ ልብስ የስሜት ነጸብራቅ እንጂ የማንነት መገለጫ ሊሆን አይችልም። ጥሩ ስለብስ እሷን ንግግር ትደገም ልብስ የትኛው የስሜት ነጸብራቅ እንጂ የማንነት መገለጫ ሊሆን አይችልም። ጥሩ ስለብስ መንፈስህን ደስ ይለዋል። ለምሳሌ አንድ ሰው ጥሩ ነገር ሲለብስ መንፈስህን ደስ ይልሃል፣ አቋምህ ደስ ይላል፣ ጥሩ ስሜት ይሰማሃል። ልብስ ግን የስሜት ነጸብራቅ እንጂ የማንነት መገለጫ ሊሆን አይችልም። እስኪ ዛሬ ስለዲያስ ማህበራዊ ይችል ጨርስ ለምንድን ነው ልብስ የስሜት ነጸብራቅ እንጂ የማንነት መገለጫ ሊሆን አይችልም ያልነው? አንዳንድ ሰዎች በኢትዮጵያ ስታየው ጥሩ የለበሰ ሱፍና ከረባት አርጎ የሄደ ሰው ምሁር ጨዋ ምናምን አድርገው የሚያስቡ ሰዎች አሉ። ቁሽሽሽ ያለ ገበሬ ምናምን ሱሪው ጫማ የተሰነጣጠቀ ቂጡ ምናምን ብጥስስ ያለ ሱሪ የለበሰ ሰው ሄደን ቆሮ ምን አድርገው የሚያስቡ ሰዎች አሉ። ለዚህ ማሳያ የሚሆንህ ከጎንደር የመጣው ገበሬ ከፎገራ ወረዳ የመጣው ሰውዬ እንግሊዘኛ ተር አርጎ ሲናገር አይተዋል። ያን ገበሬ አይተዋል። ያ ሰውዬ የለበሰው ቡታንታውን ለብሷል። ልብሱም አልታጠበም። ጋቢውን ጣል አድርጓል። ቁንጣውን ለብሷል። ዱላውን ይዟል። አሁን ያን ሰውዬ እንዴት ነው አሁን እንደው ኧረ ተው በዲማው ጊዮርጊስ ከነነማማ በማማለ በበበለማማ እንደው ተዋን ሄድበት። ወደ ዛሬው ጉዳይ እንምጣ። ቆይ ዲያስፖራ እያልከኝ ነው መሰል ዲያስፖራ አሁን እስኪ ማህበራዊ ጉዳይ ይሄም ራሱ ማህበራዊ ጉዳይ ነው። ዛሬ ፕሮግራማችን በማህበራዊ ጉዳዮች ላይ ነው። ሁልጊዜ ሶሻል አክቲቪቲ ላይ እስኪ በዲያስፖራ እንሂድበት። ዲያስፖራ ለመሆን ወጣቱ ያስባል። ዲያስፖራ ለመምጣት ያው ችግር ነው። ከመጣ በኋላ ግን ዲያስፖራ በተለይ ነው የማየው ነገር አለ። ወደ ኢትዮጵያ ሲሄድ የሴቶችን ድንግል ለመግዛት $5000 ድረስ የሚከፍል ዲያስፖራ ተገኝቷል። አንድ ድንግል ለመግዛት የደሃ ገበሬ ልጆችን የደሃ ኢትዮጵያኖችን ቆንጆ ሴቶችን $5000 $1000 ድንግልና እየገዙ ነው። እዚህ ደግሞ የሚሰሩት ታክሲ ነው የሚሰሩት ነው የቀን ስራ የሚሰሩት በሰዓት ያውም ተተገኘ ከተሳካ ነው። አሁን ዳያስፖራው እዚያ ሲመጣ ጥቁር መነጽር ያደርጋል፣ ላፕቶፕ ይይዛል፣ የሆነች ስኪኒ ሱሪ ያረጋል፣ ድምፁ ይቀየራል። በመካከል ላይ አንዳንድ እንግሊዘኛ ጣል ያረጋል። ደግሞ እንደ ሃይላንዱ አይጠፋም። አይታ የሆነች ሃይላንዱ ያንጠለጥላል ሁልጊዜ ሃይላንድ። አሁን የዲያስፖራ መገለጫው ወደ ኢትዮጵያ ሲገባ ሃይላንዷ እንደ ቦምብ አንጠልጥሎ የሚሄዱ እንደ ቅል በጣም አይገር። እንዴት አየው የዲያስፖራ ደግሞ ላፕቶፑን ይይዝና እንደዚህ ሎክ ካፌ ይገባል። ካልዲስ ካፌ ማስቲካ ይደረጋል። እዚህ ጋር ተላጭቷል ፀጉሩን ወይ ደግሞ ኮፍያ ተደርጓል፣ ወይ ደግሞ ሙልጭ አርጎ ላጭቷል። ተለቅ ያለ ጥቁር መነጽር አድርጓል። እዚህ ጋር ሸሚዙ ተከፍቷል። አንድ ሀብል ጣል ተደርጓል። ጫማው ካልሲ የለውም። አጣምሯል። እግሩን ይታያል። እኔ አሁን ዲያስፖራ እና እንዲህ አድርጎ ነው የሚያቀፈረው። እንዲህ ይሾፋል። ማነሽ እንትን አለ እንዴ? እስኪ አምጭልኝ፣ ወደዚህ አምጭልኝ። ኢትዮጵያ ብር ነው ማለት ይዟል። ግን ላፕቶፑን ይገርማል። ፕሮግራም እየሰራው ነው። ውሸት ነው። ካርታን የሚጫወትበት ከጀርባው ስታየው ግን ካርታ ይጫወታል። ጌም ነው የሚጫወትበት። ትክክል ጌም ነው የሚጫወትበት። ጥሩ ነገር እንኳን አይበት።
ይላል። ሴት ግን ሲመጣ እዚያ ጋር ዱቅ ሲሉ መነጽሩ እንዲያነሰዋል። ወሳ ሀውድ ሀዝገው ነው ይልና ዝም ይልና ይቆያል። አሁንም ከዚያ ወሳ ቤቢ ሲል ዲያስፖራ መሆኑን ያጠምዳሉ እነዚያ። ዲያስፖራ ላሜ ቦራ ነው። በቃ ይሄንን ትግስት ወይ ደግሞ ይደነቁ ወይ ደግሞ ሊሊ ጥበሹ ይባላል። ይሽኮረመማሉ አውቀው እነሱ ይባላል። ሰላም ነው ይልና ሂዶ ቀስ ብሎ ይቀመጣል። ወይ እነሱን ካምሄር ምን ይባላል ይመጣሉ። ኮፊያቸውን ይዘው ይመጡና ቁጭ ቁጭ ይላል። ሰላም ወንድማችን፣ ሰላም ጤና ይስጥልኝ። ዳያስፖራ ትመስላለህ። ኦፍ ኮርስ ተብሎ እዚህ ጋር እንትኑ ይቀመጣል። ላፕቶፑ ይታጠፋል። ኦኬ የት አካባቢ ልጆች ናቸው? እንግዲህ የመጣ እኮ ከጎንደር ፋርጣ ወረዳ ሊሆን ይችላል፣ ወይ ከጎጃም ዳንግላ፣ ወይ ደግሞ ከሰሜን ወሎ ከዙቋላ ወረዳ ሊሆን ይችላል። ከዙቋላ ሊሆን ይችላል፣ ወይ ደግሞ ከንብር ወይ ደግሞ ከነሞር ይሆናል። እና ይቀመጥና ውሸቱን የት ነው ሲል እዚች ፒያሳ አካባቢ ነው ያደግነው፣ ገዳም ሰፈር። ውይ የገዳም ሰፈር ልጅ ነው። ኦፍ ኮርስ የት ነው የምትኖረው? አም ፍሮም ቴክሳስ። ኤኒዌይስ እንዴት ነው ሻይ ቡና እንላችሁም ይልና ይዟቸው ይሄዳል። ሶስቱን ወይ አራት አምስት ይጋብዛል። ከዚያ አንዷን ነው ይፈልጋል። አንዷን ጠቅጠቅ ሲያደርግ ያድራል። የሆነ ትንሽ አለ አይደለም፣ መቼም ገና ነው እንደገባ ነው፣ ወዘናው አልለቀቀም። ዝም ብሎ $100 ቁጭ ያደርግና ዝም ብሎ ትቶት ይወጣል። $100 ብዙ ነው። ኧረ ጋሼ $100 መልስ አለዎት ምናምን ይባላል። የኢትዮጵያ ብር የለም እንደ አድሃ ቤት ኪፒት ብሎ የት አካባቢ ነው ጥሩ ራት ያለ ይልና ራት አብልቶ ወይን አስጠጥቶ አንዷን ይዞ ሄዳል። ልክ ያ ሰውዬ ግን በ19ኛ ቀኑ ገንዘብ አልቆ ላፕቶፑን አጎቱን ደውሎ ተሜ ሰላም ነው እንዴት ነው ተዋረድን እኮ ይላል። ወደ አሜሪካ ደውሎ ተማች እንዴት ሰላም ነው? ኧረ እዚህ ጉድፈ ገባን እኮ እባክህ ችግር የተወሰነ $200,000 ይኖርሻል ምናምን ይላካል። $2,000 እንደምንም ያገኛል። ከአንደኛው ጓደኛ $500 ይከፍልና 2,500 ያዘ። አሁን ወደ ሐዋሳ ይሄዳል። ሐዋሳ ደግሞ የደቡብ ልጆች ቆንጆ ናቸው። ወላይታው ምናምን ተበቀመጫቸው ከፍ ያለ ነው፣ ያረገርጋሉ። እዚያ ሄድና ደግሞ ያው ገንዘብ ነው ይገዛል፣ ያድራል። ከዚያ በኋላ ሙሉ በሙሉ ሲጨርስ እንዴት ነው ይላል። አንድ አካባቢ ሄድና ላፕቶፑን ይዞ ሃይ ሰላም ነው እንዴት ነው እንግዲህ ሳሚ ሞባይል ወይ ሳሚ ምናምን ላፕቶፕ ይዞ ሰላም እንዴት ነው አና ወይ ደግሞ ፍሬንድሺፕ ህንፃ ሊገባ ይችላል። ወሳ ሰላም ነው እንዴት ነው ያውቁታል። ዳያስፖራ መሆኑ ጃኬቱ ምናምን አልተሸጠም። ይችን ነገር እንደ በቃ መሸከም እንደሰለቸኝ ይችን ነገር የሚገዛት ይኖራል ምናምን ይላል። እስኪ ቆይ አሁን እንደ ምንድን ነው ስንት ነው እንትኗ ያቅማው ሚሞሪዋ ምናምን ትታያለች። እነሱ ደግሞ ዲያስፖራ መሆኑ ሲያውቁ ኢቫን ነውና ብዙም ይሄንን እኛ ሀገር ይሄ እኮ ብዙም አይፈለግም። ሶኒ ምናምን ቢሆን ይፈለጋል። ተስፋ ይቆርጣል። ስንት ነው የምትገዙት ሲል $3,000 ታብሌ ላፕቶፕ ስንት ይሉታል መሰለህ? በቃ አንድ 10,000 ብር $100 አላወጣም ማለት ነው። ኖ ወይ ብሎ ተበሳጭቶ ይሄዳል። ደንበር ሲቲ ይሄዳል ይገባል። በፍሬንድ እቺ ነገር አፕዴት ታደርግልኝ ይላል። አውቁ ቆንጆ ነው ይለዋል። ያኛው እውነትም ቆንጆ ነው። ቆንጆ ላፕቶፕ ነው። እኛ ሀገር እኮ ያጊደናል ሲለው 3-4 አሉኝ ዝም ብሎ አየህ አንዳንድ ወጣ ስል የሚይዘው ነው ምናምን ይለዋል። ስንት ታገጣለህ ሲል ያኛው ሰፊ ልበትና በቃ $2,000 ልግዛ ይለዋል። በጣም $5,000 ምናምን ይላል። በቃ እሱን አልገዛውም ሲሄድ ከሄደ በኋላ ኦኬ ክፈል ይለዋል። ኖ ቅድም አልኩ ይለዋል። እንዴ $2,000 አልከኝ አለም እንዴ what the fuck ምናምን ይላል። ከዛ ዱላ ይጀመራል። ይቀበጡታል። ጠብጥበው ወይ ይቀበሉታል ወይ ደግሞ አምልጦ ይዞ ይሄዳል። እያለ 1,500 ሊሸጠው ይችላል $1 ገብቷል። ዲያስፖራ የሴት ህግ ቨርጂን $1,000 የሚገዙ $5,000 የሚገዙ ዲያስፖራዎች። በጣም ጥሩ ሞጣ። በጣም አብዛኛውን ነገር አንተ ጠቅሰዋል። ይሄ እነሱ ላይ የነበሩትንም አንተም በቅርበት የተከታተልካቸው አይነት አብራቸው ስለኖርክም ታውቃቸዋለህ። እኔ ግን አንድ ከተገጠመኝም እውነታ የሆነ ነገር ልንገርና ይሄ በተለይ
ዳስፖራዎች ምንም ያልከው ነገር የቀረ ነገር የለም፣ ሁሉንም አንስተዋል። ነገር ግን በወንድም ብቻ ሳይሆን በሴቶችም ያለ ነው። የወንድ ዳስፖራ ብቻም ሳይሆን ዳስፖራ ስንል ሴትንም ያካትታል ማለት ነው። አብዛኛዎቹ ወደው እንደመጡ ዘንባባ ፔኒሲዮን ትላልቅ ፔኒሲዮን ነው። እኔ ለረጅም ጊዜ አሁን 22 ኑር ያለው ካፒታል ሆቴል ፊት ለፊት እና ካፒታል ሆቴል እና ሆሊዴይ ሆቴል እና አክሱም ሆቴል በጣም እዛ አካባቢ ብዙ ጊዜ ኑር ያለውና የሚገርምህ ደላላ ሁሉ አላቸው። ቺኮችን የሚያመጣ ቺኮችን የሚያቀርብ ደላላ ሁሉ አላቸው። ኮዳቸው ምንድነው? ደላሎቹ በመላጣው ነው በምንድነው እስከሚባል ድረስ በባዶ ነው በምንድነው የሚባል ቋንቋ እናንተን አላቸውና ይሄ ምንም ጥርጥር የለውም። ዳስፖራዎች ገንዘብ እንደመጡ የሄዱበትን አላማቸውን የማያውቁ አላማቸውን የሳቱ አባቱ የማያፈስ ቤት ላይ ተቀምጦ እሱ በገንዘቡ ሴትን የሚገዛ ዳስፖራ ነው ያለው። ወገኑን የማይረዳ የተጨቆነ ወገኑን የማይረዳ ከአንድ ማህፀን መወለድ ቋንቋ ነው ብሎ የማያምን የሚገርም እኮ እናቱ የምትበላው አጣ ወገኑ የሚበላው አጣ። በጣም የሚገርም ነገር እኮ ዳስፖራ ሲባልም እኮ እንዳከያ አካባቢ እኮ ማህበርን መስርተው ሆስፒታሎች እናቶች በወሊድ ምክንያት እንዳይሞቱ የተሻለ ትምህርት ቤት ህፃናቶች እንዲማሩ የማረግም ስራ እኮ መስራት ይችሉ ነበር። ምክንያቱም ማደግ ሀገር ላይ ነው ያሉት። ኢትዮጵያ እንደምታውቃት ምንም ዜሮ የሆነች ሀገር ላይ ናት። እነሱ ሰለጠነ ሀገር ላይ እድል ቀንቶት ነው ማንኛውም ሰው ሊወጣ የሚችለው። ግን ስትወጣ ግን አላማህን መርሳት የለብህም። የነበርክበትን ከረሳህ አንተ ሰው አይደለም ማለት ነው። ሰው የነበረበትን አይረሳም። የመጣህበትን የምትረሳ ከሆነ የመጣህበትን የምትክር ከሆነ አንተ ሰው አይደለም ማለት ነው። ስለዚህ በወሊድ ምክንያት የሚሞቱ እናቶችን የተሻለ ሆስፒታል ገንብቶ እናቶች እንዲታከሙ ማድረግ፣ ትምህርት ቤቶች ህፃናት እንዲማሩ ማድረግ ሲችል ዳስፖራው ራሱ ሀገርን መቀየርን ሀገርን ማስተዳደር መቻል የሚችል አቅም ነው የነበረበት። እሱን ይተውና ልክ እንዳረከው የሴት ዳሌ የሴት ትልቅ መቀመጫ የሚገዛ እሙሙ ይሰፋል። እሙሙ በሚሰፋበት ሀገር ላይ ነው እንግዲህ የሴቶች ቀን እየተከበረ ያለውና ይሄንን አስተራጭ የሙሙ ሲልስ ነው ደግሞ ምሳሌ የሙሙ ሉስትሮ ስለ ሙሙ የሚሰፋበት ሀገር አለ ኢትዮጵያ ውስጥ የሴቶች መብት የተገፋበት። በሶማሌ ክልል ውስጥ አሁን ሴቶች ይሰፋሉ። ሙሙ ይሰፋሉ እንዴ? ታዲያስ በምን ትሸናለች? መሽናዋ ይቀራል። ሁለት አይነት ነው ቀዳዳ፣ ሁለት መሽና ብቻ ቀርቶ ይሰፋል። ድብሎ ተደርጎ ስውር ነው የሚሰፋው። ለምን? ያው እንግዲህ ከሌላ ሰው ጋር ምንም አይነት ግንኙነት እንዳያደርጉ ታስቦ የሚሰራ ነው። ይሰፋል። ሙሙ ይሰፋል። ማንም ሰው ያውቃል። ኢትዮጵያ ውስጥ የሚኖር ሰው ከባድ ነው። ስለዚህ ማን ነው የሚቀደው? ሆስፒታል ሄዳ ነው ይሰፋል። የሚሙሉ ሉስትሮ ማለት ኃይለኛ ወጌሽ ያለ እዛ አካባቢ የሚሰፋ በትልቅ ባለሙያ ነው የሚሰፋው። ዝም ብሎ ማንኛውም ሰው አይሰፋውም። ማንኛውም ሰው አይሰፋው። ይሄ ባህላቸው። ስለዚህ የሙሙ ሉስትሮ የሌለበት ሀገር የት ነው ብሎ አጣርቶ ትልቅ መቀመጫ ዳሰስ እያደረጉ እንደዚህ ጉራውን እየቸረቸረ ከሚኖር ወገኑን ቢቀይርበት የተሻለ ነው የሚል አስተሳሰብ አለን። ዳስፖራ ከዛ አስተሳሰብ መውጣት አለበት። ይሄ እውነት ትልቅ ሐሳብ ነው። ሁሉም ሰው ይሄንን ሐሳብ መቀላቀል አለበት። እስከወጣ ድረስ ሰው ወገኑን ማገዝና መርዳት መቻል ይኖርበታል። የሱ ቤተሰቦች የተሻለ ህይወት ላይ ካሉ ደግሞ ሌላው ጎረቤት አለ። ጎረቤትን ማገዝ ወገንን ማገዝ የሚባል ነገርም አለ። እኛ መቼ እንደምንሞት የምናውቀው ነገር የለም። ነገ ጧት ልንሞት እንችላለን። ማደራችንን ፈጣሪ ነው